አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን ጽዋተ መከራዎች የሚያሳስብ ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት፣ ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ አምላካቸውን የሚማጸኑበት፣ ጠዋት ማታ አምላካቸውን ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዙበት ሳምንት ነው። መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳምና የትከሻ ሰላምታ መለዋወጥን አይፈጽሙም። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞ እና ማክሰኞ መከሩ፣ አልሰመረላቸውም። ምክራቸው የተፈጸመው ረቡዕ ነው። ስለዚህ አይሁድ እያንሾካሾችን ስቀለው እንግደለው ብለው ይማከሩ ነበር። ይህንን ለማስታወስ ሰላምታ አንለዋወጥም፣ መስቀልም አንሳለምን። ሳምንቱ የክፋት ምክር የተመከረበት እንጂ የፍቅርና የደስታ ሰላምታ የታየበት ባለመሆኑ ይህንን በማሰብ ሰላምታ አንለዋወጥም። ይሁዳ ጌታን በጠላቶቹ ለማስያዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ይህ ሰላምታ አምሃ ቅድሳት አይደለም፣ ተንኮል የተሞላበት እንጂ። የዲያብሎስም ሰላምታ ተመሳሳይ ነው። ሔዋንን ሰላም ለኪ ብሎ ነው ያታለላት። የዲያብሎስና የይሁዳ ሰላምታ ሰይጣናዊ ነው። ስለዚህ ይህንን ወቅትና ሁኔታ ለማሰብ በሰሙነ ዛሬ እየተስተዋለ ያለው ይኸው ሰላምታ ያለመለዋወጥ ሁኔታ ስርወ መሰረቱ ይህ ነው። ከጥንት ጀምሮ እዚህ ትውልድ ላይ ደርሷል። በሳምንቱ ሥርዓተ ፍትሐት አይደረግም። ይኸውም ይህ ሳምንት ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወራት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከትን ድምፅ እንደሚያሰሙ የዳግም ምጽአትን ዕለት በማሰብ ምዕመናን ጥሪውን ሰምተው ከዚያም አስቀድመው የበዓሉ ታዳሚዎች መሆናቸውን ለማጠየቅ በዚህ ሳምንት ዲያቆኑ ቃጭሉን እያቃጨለ ምዕመናኑ ያሳስባል። በዚህ የሕማማት ሳምንት የስግደት፣ የጸሎትና የጾም ስርጭታችን እንደሚከተለው ነው። ስግደት በሰሙነ ሕማማት 41 ጊዜ ኪርያላይሶን፣ 12 ጊዜ አቡነ ዘበሰማያት እየተዜመ እጅግ አብዝቶ ይሰገዳል። ይህም ክርስቶስ ስለኛ በደልና ኃጢአት በሰው እጅ ተይዞ የቀበለውን መከራና ስቃይ ለማሰብ ነው። ክርስቶስ ለኛ ፍቅሩን አንዴ ሞቶ ገልጿልናል። እኛ ግን ስለ በደላችን በፍርድ ሰዓት በግራ እንዳንቆም አብዝተን ንስሐ በመግባት ሥጋችን እንደማለን። ጸሎት በሰሙነ ሕማማት ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እኒህም ከጠዋቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ናቸው። በእነዚህም ሰዓታት የጌታን ስቃይ ለማዘከር መዝሙረ ዳዊትና ግብረ ሕማማት ድርሳነ ማርያም ይተላለፋሉ። ይህ በቤተ ክርስቲያናችን ውስጥ የሚደረግ የጸሎት ሥርዓት ሲሆን ምዕመናን ተገኝተው ጸሎቱን ተካፋይ ይሆናሉ። የግል ጸሎታቸውም ከመዝሙረ ዳዊት፣ ከውዳሴ ማርያምና ከውዳሴ አምላክ፣ ከሰይፈ ሥላሴና ሰይፈ መለኮት ሲሆን መልክአ መልክና ድርሳናት እንዲሁም ተአምራት በሕማማት ሳምንት ባሉ ቀናት ውስጥ አይጸለዩም። ይልቁንም ከቅዱሳን መጻሕፍት የጌታን የአምላካችንን መከራውንና ድካሙን የሚያስታውሱ ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት፣ ግብረ ሕማማት በየሰዓቱ ይነበባል። ጾም በሰሙነ ሕማማት ብዙ አዝማደ መባለት አዘውትረን የምንመገባቸው ምግቦች አይበሉም። ይልቁንስ በመራብ፣ በመጠማት፣ በመስገድ፣ በመጸለይ፣ በመጾም በየሰዓቱ የጌታችን የአምላካችንን የኢየሱስ ክርስቶስን መከራውን፣ ሕማሙን፣ ግርፋቱን፣ ድካሙን በማሰብ ይዋላል እንጂ በዚህም ሳምንት እስከ ምሽቱ 1 ሰዓት እንድንጾም፣ ይኸውም ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደታዘዙ በሰሙነ ሕማማት የሚጸለዩና የማይጸለዩ የጸሎት መጻሕፍት አሉ። የማይጸለዩ በሰሙነ ሕማማት የማይደገሙ የጸሎት መጻሕፍት 1 ድርሳናት፣ 2 ገድላት፣ 3 መልክአ መልኮች የሚጸለዩት ደግሞ 1 ውዳሴ ማርያም፣ 2 መዝሙረ ዳዊት በብዛት ከወትሮ በተሃየ ቢያንስ የዕለቱን ሙሉ ጎን፣ 3 ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ 4 ድርሳነ ማክያዊ የጌታችን ሕማማትና እንግልቱ ያደረጋቸው ተአምራትና ተርኬ መልክአ ማክያዊ አንድ ላይ የዕለቱ አለው። 5 ላሃ ማርያም የእመቤታችን ለቅሶ ሐዘን የጸሎት መጻሕፍቶቹ ያለን በርትተን እንጸልይባቸው ያልገዛን። በዚሁ አጋጣሚ በተለይ ድርሳነ ማክያዊና ላሃ ማርያምን ገዝተን የጌታችንንም የእመቤታችንን ስቃይ፣ እንግልት፣ ሐዘን እንካፈል፣ በረከት እናግኝ። ለሀገራችንና ለዓለም ሰላም፣ ለቤተ ክርስቲያናችን ፍቅር፣ አንድነት ተግተን እንጸልይ። አንዘንጋ። መልካም ሰሙነ ሕማማት።